በግልጽ በሆነ መንገድ አስታውሳለሁ። በህይወቴ ውስጥ ሰው የሚመኝበትን ነገር ሁሉ በዙሪያዬ ያለ ጊዜ ነበረ። ያቋቋምኩት ሚኒስትሪ እያደገ ነበር። ሰዎች ያዳምጡ ነበር። አብያተ ክርስቲያናት ይጋበዙ ነበር። እናም ሁሌም በትክክል አለኝ ብለው ሰዎች እንዲያምኑ በፈገግታ የተሞላ ፊት ነበረኝ። ነገር ግን በጥልቅ ውስጥ ህመም፣ ባዶነት ነበር። የሆነ ነገር ጠፍቷልና ችላ ማለት አልቻልኩም። አንተ በትልቁ መድረክ ላይ መቆም ትችላለህ። በሺዎች የሚቆጠሩ ሰዎችን ማነጋገር፣ የራስህን ድምጽ በሰዎች በተሞላ ህንጻዎች ውስጥ ሲሰማ መስማት ትችላለህና መብራቶቹ ሲጠፉና ጭብጨባው ሲደበዝዝ አሁንም ባዶነት ይሰማሃል። መጽሐፍ ቅዱስን አውቃለሁ፣ ጥቅሶቹን በቃል ያውቃለሁ፣ በኃይልና በትክክለኝነት መጥቀስ እችል ነበረ። ነገር ግን ልቤ በዝምታ ሹክሹክታ ተናገረ። ተጨማሪ መሆን አለበት። ተጨማሪ ስኬት ሳይሆን ተጨማሪ ግብዣዎች አይደለም፣ ተጨማሪ አድናቆት አይደለም፣ ግን እውነተኛ ነገር፣ ስብከት ወይም መድረክ ሊሞላው የማይችል ባዶ ቦታዎችን የሚሞላ ነገር። ምናልባት እናንተ ያላችሁበት እዚያው ነው። ምናልባት ትክክለኛ ነገሮችን ሁሉ አድርጋችኋል። ወደ ቤተ ክርስቲያን ሄዳችኋል፣ አገልግላችኋል፣ ሌላ ሰው ባስተማራችሁ ቃላት ጸልያችኋል፣ ልብ በሚሰበርበት ጊዜ ፈገግ ብለሃል። በዚያ ውስጥም ለምን እንዳለህ እያሰብክ በሌሊት ትነቃለህ። በደረት ውስጥ ያለው ህመም፣ ያ የማያልቅ ቋሚ ፍቅር፣ የማያልቅ መገኘቱን ትመኛለህ። እና እኔ የእግዚአብሔርን ሥራ ከእግዚአብሔር መኖር ጋር ተሳስቻለሁ። እነሱ አንድ አይደሉም። የእግዚአብሔር ስጦታዎች ቆንጆ ናቸው። ጥሪው ቅዱስ ነው። ነገር ግን በጣም የተቀደሰ ጥሪ እንኳን የጠራህን ካላገኘህ ያደርቅሃል። ለእግዚአብሔር ነገሮችን እያደረግኩ ነበር፣ ግን እርሱም በእውነት አላውቀውም ነበር። እርሱ እንደሆነ እንደናፈቀኝ ሳይሆንና እኔም በፈለገኝ መንገድ አልነበረም። ጊዜያቶች ነበሩ። ስብከቴን ጨርሼ ወደ ክፍሌ ስመለስ በጣም ጸጥታ ነበር። በጣም ጸጥታ። እንደዚህ አይነት ዝምታ ራስህን እንድትጋፈጥ ያደርጋል። ያንን እንድትገነዘብ ያደርጋል። በሰዎች መከበብ ልክ እንደመታወቅ አንድ አይደለም። አለቅስ ነበረ፣ ምክንያቱም ምንም ከውጪ ስህተት በሌለበት፣ ነገር ግን ይህንን ህመም ስለሚሰማኝ፣ ይህንን መለኮታዊ ረሃብ፣ ሌላ ምንም የሚነካው የሌለ ስለሚመስል። እኔ እንደማምነው ረሃብ የተቀደሰ ነው። መጀመሪያ ላይ እንደዛ አላየሁትም ነበር። የሆነ ችግር ያለብኝ መስሎኝ ነበር። ምናልባትም በቂ አመስጋኝ ሳልሆን ቀርቼ ይሆናል ብዬ አስቤ ነበር። ምናልባትም እያጋነንኩ ይሆናል ብዬ ነበር፣ ግን አይደለም። መንፈስ ቅዱስ እየሳበኝ፣ እያቀረበኝ፣ እየጠራኝ ነበር። ያ ረሃብ የመንፈሱ የግብዣ ሹክሹክታ ነበረ። በጣም ግልጽ፣ የምድራዊ ስኬት ሊተካው የማይችል ሙሉ ፕሮግራም ሊኖር እንደሚችልና ባዶ ነፍስ ሊኖር እንደምትችል መገንዘብ ጀመርኩኝ። አድማጮች ሊኖሩ ይችላሉ፣ ግን የመንፈስ ቅዱስ መገኘት ላይኖር ይችላል። አንድ ነገር ልንገርህ፣ መንፈስ ቅዱስ የልብህን በር ማንኳኳት ሲጀምር ታውቀዋለህ። ምናልባት ቃላቶች ላታገኝ ትችላለህ። ምን እየተፈጠረ እንዳለ ላይገባ ይችላል፣ ግን ልብህ ይቃጠላል። እንዲሁም ምድራዊ ነገር አያረካህም። ምንም እውቅና፣ ምንም ግንኙነት፣ ምንም ንብረት ከፍላጎቱ ረሃብ ጋር ሲነጻጸር ጥላ ይመስላል። አስታውሳለሁ ብቻዬን እየተራመድኩኝ እያወራው ነበር። ጌታ ሆይ ስላንተ አውቃለሁ፣ ግን አንተን ማወቅ እፈልጋለሁ። ሙሴ ፊት ለፊት እንዳወቀ አንተን ማወቅ እፈልጋለሁ። ከአንተ ጋር መራመድ እፈልጋለሁ። በዝምታ ውስጥ አንተን መስማት እፈልጋለሁ። ከሐዘን ሳይሆን ማልቀስ እፈልጋለሁ፣ ምክንያቱም በአንተ ቅርበት ስለተገዛው እውነተኛ ነገር እፈልጋለሁ። እርሱም ያንን ለቅሶ እንዴት እንደሰማው ተመልከት። እግዚአብሔር በፍጹም ረሃብን ችላ አይልም። እርሱን የበለጠ ፈልጎ ለሚጮህ ነፍስ ዞር አይልም። ተርበ ከሆነ፣ እረፍት ከሌለ፣ ጥልቅ የሆነ ነገር እየፈለክ ከነበረ በአጋጣሚ አይደለም፣ ስሜታዊነትም አይደለም፣ መንፈሳዊነት ግራ መጋባትም አይደለም። መንፈስ ቅዱስ እየቀረበ ነው። ፍቅሩ በየዋህነት በትዕግስት በተከታታይ በሩን እንድትከፍትለት እየጠበቀ ነው። እና ሲመጣ እሱን ለራስህ ስታገኘው ሁሉም ነገር ይለወጣል። እያንዳንዱ አማኝ ጉዞ ላይ ራሳችንን የመሸከም የራሳችንን ፈቃድ፣ የራሳችንን እቅዶች፣ የራሳችንን ምኞቶች ብቻችንን ለመሸከም ከባድ ይሆናሉ።
ስለዛች ቅስፈት ልነግርህ እፈልጋለሁ። ለእኔ ሁሉንም ነገር የቀረጸው ቅስፈት ጮክ ያለ አልነበረም፣ ድራማቲክ አልነበረም፣ የብርሃን ብልጭታ ወይም ከሰማይ የሚሰማ ነጎድጓድ ድምፅ አልነበረም። ግን ጸጥ ያለ እጅ መሰጠት ነበር። በራሴ መኖር እንደማልችል የተገነዘብኩበት ጊዜ፣ ምንም ያህል ብፈልግ እንኳን ለረጅም ጊዜ ህልሞቼን፣ ምኞቶቼን፣ ነገሮቼን እንዴት መሆን እንዳለባቸው ያለኝን እይታ አጥብቄ ያዝኩኝ። እኔ የእግዚአብሔርን ስራ እየሰራው መስሎኝ ነበር፣ ነገር ግን በእውነቱ የራሴን እየሰራው ነበር። እግዚአብሔር በራሱ ዙፋን ላይ ለመያዝ የሚጥር ልብ እንደማይሞላ በከባዱ ተማርኩኝ። እርሱ የህይወትን ዙፋን ይፈልገዋል፣ ሁሉንም ይፈልጋል። መልካሙንም መጥፎውንም ለመደበቅ የምትፈልጋቸውን የተዝረከረኩ ክፍሎች ሁሉ ይፈልጋል። ምክንያቱም እነዚያን ክፍሎች እጅ እስክትሰጥ ድረስ ልትሞላ አትችልም። ይህንን በመጨረሻ የተረዳሁበትን ምሽት አስታውሳለሁ። ብቻዬን ጸጥ ባለ ክፍል ውስጥ ነበርኩ። የሚመለከተኝም ሆነ የማስተምረውም ህዝብ አልነበረም። እኔና እግዚአብሔር ብቻ ነበረን። እኔም መንፈስ ቅዱስ በአዲስ መንገድ እንዲመጣ ፈለግኩኝ። በግል እንዳገኘውና እንዲለውጠኝ በመንገዴ ላይ የቆሙትን ነገሮች ሁሉ መተው እንዳለብኝ ተገነዘብኩ። የተወሰኑ ነገሮች ብቻ ሳይሆን ሁሉንም ነገር እጅ መስጠት የአንድ ጊዜ ክስተት ወይም ተጸልዮ የሚረሳ አይደለም። ሁል ጊዜ ራስን መሞት ነው። በየማለዳው ራስህን፣ ፍላጎቶችህን ትተህ ጌታ ሆይ ፈቃዴ አይሁን ፈቃዴ ይሁን ማለት ነው። መንፈስ ቅዱስ እንዲገባ በር የሚከፍት እጅ መስጠት አይነት ነው። ምክንያቱም መንፈሱ ወደማይገኝበት ቦታ መምጣት ስለማይችል። መጀመሪያ ላይ ተቃውሞ አለ። እጅ መስጠት እንደ ኪሳራ ይሰማሃል። ቁጥጥር ላይ ተስፋ እንደመቁረጥ ይሰማል። ምንም ነገር ሳይዙ ወደማይታወቅ መግባት ይመስላል። ነገር ግን የተማርኩት ነገር በእርግጥ ታላቁ ትርፍ ነው። ፈቃዴን በሰጠው ጊዜ ከእጆቼ የበለጠ የሆነ ነገር አገኘው። የእርሱን መገኘት አገኘው። ማንም ሊወስደው የማይችለው ሰላም አገኘው። ከራሴ ያልሆነ ነገር ግን እኔን ለመሸከም ከበቂ በላይ የሆነ ኃይል አገኘው። በእያንዳንዱ ፈተና፣ በእያንዳንዱ ተግዳሮት ይህንን እንድትሰሙ ትፈልጋለሁ። ልባችሁን ሙሉ በሙሉ በምትሰጡበት ቅጽበት ያለምንም ጥርጥር ያ ቅዱስ መንፈስ በግል ህይወትህ ኃይለኛ በሆነ መንገድ መንቀሳቀስ የሚጀምርበት ቅጽበት ነው። እንደ ሩቅ ኃይል ሳይሆን፣ እንደ መለኮታዊ ጽንሰ ሐሳብ ሳይሆን፣ እንደ ሕያው ትንፋሽ ጓደኛ፣ አጽናኝና መሪ፣ ልብህን ከማንም በተሻለ እንደሚያውቅ ጓደኛና እጅ መስጠት ድክመት አይደለም። ሌላ ምርጫ ስለሌለ እጅ መስጠት አይደለም፣ ግን ጥንካሬ ነው። እኔ በራሴ ይህንን ማድረግ አልችልም ለማለት ጥንካሬ እና እግዚአብሔር በእያንዳንዱ እርምጃ ከአንተ ጋር እንዳለ ማመን ነው። እግዚአብሔር የሚሰጠው ተስፋ እውነት ነው፣ ገና ባታዩትም እንኳን። እናም በዚያች ሌሊት እጅ በሰጠው ጊዜ እቅዶቼን ብቻ አይደለም የጣልኩት፣ ትዕቢቴን ጣልኩኝ። ትክክል የመሆን ፍላጎቴን ጣልኩኝ። የመቆጣጠር የመደነቅ ፍላጎቴን ጣልኩኝ። እግዚአብሔር ሁሉንም እንዲመለከት ፈቀድኩኝ። እናም ያንን ሳደርግ በውስጤ የሆነ ነገር መከሰት ጀመረ። አንተ እዚያ ተቀምጠ ይሆናል ዛሬም ያንኑ ስሜት እየተሰማ የራስህን ፈቃድ አጥብቀ በመያዝ ምክንያቱም ብትለቀው ምን ሊፈጠር እንደሚችል ስለምትፈራ ይሆናል። ምናልባትም እጅ መስጠት ማንነትህን ወይም ህልምህን ማጣት ማለት ነው ብለህ ትፈራ ይሆናል። ነገር ግን እጅ መስጠት ማንነትህን አይወስድም፣ ማንነትህን ያሳያል። የሚያስፈራህን ጥርጣሬና አምላክ የፈጠረህን አይነት ሰው እንዳትሆን የሚያግድህን ትዕቢት ያስወግዳል። መሰጠት የመቀየርን በር ይከፍታል። መንፈስ ቅዱስ ወደ ውስጥ እንዲገባና አዲስ የማድረግ ስራውን ለመጀመር ለነጻነት መግቢያ ነው። ከፍርሃት ነጻ፣ ከጭንቀት ነጻ፣ ለረጅም ጊዜ ከያዙ ሰንሰለቶች ነጻ። እና መንፈስ ቅዱስን ለመገናኘት ዝግጁ እንደሆንክ ንገረው። ምክንያቱም እየጠበቀ ነው። ወደ ውስጥ ለመግባት እየጠበቀ ነው። የተሰበሩ ቦታዎችህን የሚፈውስና ባዶ ቦታዎችህን የሚሞላ ጥልቅና ንጹህ ፍቅር እየመራህ እያስተማረ አቅም እየሰጠ እጅ መስጠት መጨረሻ እንዳልሆነ ሊያሳይህ እየጠበቀ ነው። የአዲስ ህይወት መጀመሪያ ነው። ስለዚህ ጌታ ሆይ እጅ እሰጣለሁ ብለህ በመጨረሻ በምትናገርበት ቅስፈት አትፍራው፣ ተቀበለው። ወደ እርሱ ዘንበል በል።
ምክንያቱም ያ ቅስፈት ከማንኛውም ሌላ ጉዞ መጀመሪያ ይሆናል። ልብ ቅዱስን ለመቀበል በሰፊው በበቂ ሁኔታ የሚከፈትበት ቅስፈት ነው። እንደገና እንደ ድሮ አትሆንም። እውነተኛ ሕይወት የሚጀምረው በዚህ ጊዜ ነው። መንፈስ ቅዱስ ወደ እኔ የመጣበትን ቅስፈት ልነግርህ እፈልጋለሁ። ልክ በነፍስ ጥልቀት ውስጥ እንደሚናገር ትንሽ ጸጥታ ድምፅ ነው። ጫጫታ ውስጥ ሳይሆን ልብ ተከፍቶ በሚጠብቅበት ዝምታ ውስጥ ነው። አስታውሳለሁ ብቻዬን ተቀምጬ ትንሽ የሆንክ ያህል ስሜት እየተሰማኝ እና በመሰበር የናፈኩትን ያህል አውቀው ይሆን እያልኩኝ እያሰብኩኝ እና ስጠብቀው ባልነበረበት ጊዜ ልክ እንደ ብርድ ልብስ የተረጋጋና እጅግ የሚያረጋጋ ሰላም በላይ ላይ የሰፈነ መገኘት ነበር። የዓለም ሸክም ከትከሻዬ ላይ እንደተነሳና ለመጀመሪያ ጊዜ ለረጅም ጊዜ እንደገና መተንፈስ የቻልኩ ያህል ነበር። መንፈስ ቅዱስ እዚያ ነበረ፣ ነገር ግን ግድግዳዎቹን እያንቀጠቀጠ ወይም ክፍሉን እያበራ አልነበረም። በቀስታ እየመጣ የልቤን እያንዳንዱን ጥግ በፍቅር እየነካ ነበረ። ብዙ ሰዎች መንፈስ ቅዱስን ሊያዩ ወይም ሊሰሙ በሚችሉ መንገዶች እንዲመጣ ይጠብቃሉ። ከሰማይ እሳት ይወርዳል፣ ከፍተኛ ድምጾች ወይም አስደናቂ ምልክቶችና አንዳንድ ጊዜ እንደዚያ በኃይል ይንቀሳቀሳል። ነገር ግን ብዙውን ጊዜ በጣም ጥልቅ የሆኑት ግጥሚያዎች ጸጥ ያሉ ናቸው። አንተ እንድታዘነብል በሚያደርግ ሹክሹክታ ይመጣል። ምክንያቱም የበለጠ ልብህን ትሰማለህ፣ ጆሮህን ብቻ ሳይሆን። እናም መለኮታዊ መገኘት ካንተ ጋር መሄድ የሚፈልግ፣ የሚመራ፣ የሚያጽናና፣ ከውስጥ ወደ ውጪ የሚለውጥ ነው። ሹክሹክታው የፍቅር፣ የግብዣና የጠበቀ ቅርበት ቋንቋ ነው። መንፈሱ በዚያ ቀን ወደ እኔ ሲመጣ እኔ መጀመሪያ ቃላትን አልሰማሁም። ይልቁንም መለኪያ በሌለው ሁኔታ እንደተወደድኩኝ ጥልቅ የሆነ ዕውቀት፣ ጥልቅ ስሜት ነበረኝ። እኔ በመሆኔ ተቀበለኝና የማያልቅ ግንኙነት ውስጥ ተጋበዝኩ። ልቤን የሰበረ ርህራሄ ነበር። ያለቀስኩት በሐዘን አልነበረም፣ በደስታ ነበር። የመንፈስ ቅዱስ ሹክሹክታ ኃይል ነው። ግድግዳዎችን ያፈርሳል፣ የጠነከሩ ልቦችን ያለሰልሳል። ማንም ሊያያቸው የማይችላቸውን ቁስሎች ይፈውሳል። እርሱ የሚመጣው ለመኮነን ወይም ለመወንጀል ሳይሆን መጽናናትንና ተስፋን ለመስጠት ነው። ወደ እርሱ እንድትቀርቡ ይጋብዛችኋል። በፍቅሩ እንድታርፉበት፣ እርሱን እንድታምኑ ትፈልጋለሁ። ለአንድ አፍታ ያህል መንፈስ ቅዱስ ቢያናግርህ ምን የሚል ይመስልሃል? በጣም በጥልቅ ፍቅር እንደተወደድክ ያስታውሰሃል? ፍርሃትህን እንድትተውና በእምነት እንድትደገፍ ይጋብዛሃል። ያ ንግግር ሁል ጊዜም እዚያ ያለ፣ እኛ ባናውቀውም እንኳን እንድትሄድ የማይፈቅድልህ የልብህ የዋህ ሹክሹክታ ነው። አንዳንድ ጊዜ በቢዚ ህይወት ያንን ድምፅ እናጣለን። በጫጫታው ውስጥ ስለ ዓለም ጭንቀታችን፣ እቅዶቻችን፣ ትኩረታችንን የሚከፋፍሉ ነገሮችና እርሱን አንሰማውም። ነገር ግን መናገር ፈጽሞ አያቆምም። መንፈስ ቅዱስ እንደዚያ ወደ እናንተ መምጣት ይፈልጋል። ሌሎችን ለማስደመም በትዕይንት ሳይሆን በግል የተጠበቀ ህይወትን የሚቀይር መገኘት። እርሱ ሌላ ማንም በማይችልበት ጊዜ የሚያጽናና ጸጥተኛ ጓደኛ መሆን ይፈልጋል። ድራማዊ ምልክት፣ ኃይለኛ ተአምር ወይም የሚታይ መገለጥ ልትናፍቅ ትችላለህ እና ያ ስህተት አይደለም። ግን ፍቅር የሆነው ሹክሹክታ እንዳያመልጥህ። መንፈሱ አንተን የሚያገኝባቸውን ጸጥ ያሉ ጊዜያት ችላ አትበላቸው። አንዳንድ ጊዜ በጣም ለስላሳ ንክኪ በጣም ጠንካራው ኃይል ነው። ለእኔ ሁሉንም ነገር ቀይሮታል። የእኔን ተስፋ መቁረጥ ወደ ተስፋ፣ ብቸኝነቴን ወደ ጓደኝነት፣ ፍርሃቴን ወደ ድፍረት ለወጠው። የአንድ አዲስ ህይወት መጀመሪያ ነበረ። በገዛ ኃይሌ ሳይሆን በእኔ ውስጥ በሚኖረው በመንፈስ ቅዱስ ኃይል ፊት የተገለጸ ነው። ብዙውን ጊዜ በቀስታ የሚጀምር እንቅስቃሴ ነው፣ ግን አንዴ ከተቋቋመ በኋላ አይቆምም። በኃይል ይንቀሳቀሳል፣ በፍቅር በእውነት ይንቀሳቀሳል። ከዚህ ግላዊ ገጠመኝ በፊት መንፈሱን በተለያዩ መንገዶች አጋጥሞኝ ነበር። ብዙዎች በተአምራዊ ፈውሶች፣ ምልክቶች፣ ድንቅ ነገሮች ይሏቸዋል። ነገር ግን እነዚህ ጊዜያት እንደነበሩ ሁሉ አሁን ለእያንዳንዳችን እንዳለ ከማውቀው ከመንፈስ የዕለት ከዕለት እንቅስቃሴ ጋር አላነጻጽረውም። የደረቁ አጥንቶችን
ሕይወትን የሚተነፍሱ ተስፋን የሚያመጣውና ቀድሞ የነበረውን ስሜት ባዶነት የሚያቃጥለው ይህ እንቅስቃሴ ነው። መንፈስ ቅዱስ በሕይወትህ በግል ሲንቀሳቀስ ነገሮችን በተለየ መንገድ ማየት ትጀምራለህ። ዓይኖችህ ይከፈታሉ። ከዚህ ዓለም ከሚሰጠው በላይ ላለው እውነታ መንፈሱ ማንም ሰው ሊያስተምረው የማይችለውን ጥበብ ግንዛቤን ያመጣል። ልክ መጋረጃ እንደተነሳና በድንገት በአዲስ መንገድ ውስጥ እንደምትሄድ ነው። የእግዚአብሔር ጸጋና ኃይል ልኬት በራሴ ሕይወት ውስጥ ይህንን እንቅስቃሴ ለመጀመሪያ ጊዜ የተሰማኝን አስታውሳለሁ። የጀመረውም በነፍሴ ጥልቅ ውስጥ እንደረጋ መንቀጥቀጥ በጸጥታ ነው። ከዚያም በየጊዜው በሚፈስ ወንዝ እየጠነከረ ሄደ። የመንፈሱ መኖር ሐሳቤን ሲመራ፣ ልቤን ሲያጽናናና እንድተማመን ሲያበረታታኝ ተሰማኝ። መንፈስ ቅዱስ ጋር ስላለው የግል ግንኙነት ሌላው አስደናቂው ነገር እንዴት እንድታድጉ እንደሚረዳችሁ ነው። እምነት ጽንሰ ሐሳብ ወይም የእምነት ስብስብ ብቻ አይደለም፣ ሕያው የሆነ የትንፋሽ ጉዞ ነው። መንፈስም በዚያ ጉዞ ላይ መሪ ነው። ዓይኖችን ለአዳዲስ እውነቶች ይከፍታል። መጽሐፍ ቅዱስን በአዲስ መንገዶች እንድትረዳ ይረዳሃል። ከዚህ በፊት ከነበረው የበለጠ የእግዚአብሔርን ልብ ይገልጥልሃል። መንፈሱ ቀላል የጸሎት ጊዜ ወይም ከእግዚአብሔር ጋር ጸጥ ያለ ጊዜ ወስዶ ሁሉንም ወደሚቀይር ኃይለኛ ገጠመኝ እንደሚለውጥ ብዙ ጊዜ አይቻለሁ። በድንገት ጥርጣሬዎች መጥፋት ይጀምራሉ፣ ሸክሞች ይነሳሉና በዙሪያ ባሉ ሁኔታዎች ሊገለጽ በማይችል ተስፋና ደስታ ተሞልተ ታገኘዋለህ። ያ ሕይወት ውስጥ የመንፈስ ሥራ ነው። የማይታየውን ወደሚታየው የሰማይ ኃይል ወደ ተራ ቀናቶች የሚመጣውና መንፈስ ቅዱስ በኑሮ ስትኖር ለሌሎች ብርሃን እንድትሆን ያስችልሃል። የበለጠ ይቅር ማለት ትጀምራለህ። የበለጠ ነፃነት እና በበለጠ ሁኔታ በመናፈቅ ትናገራለህ። ለውጥ በራስ ጥንካሬ የምታደርገው ነገር አይደለም። መንፈሱ በአንተ ውስጥ የሚሰራ ልቦችን አንድ በአንድ እየለወጠ ነው። አንዳንድ ጊዜ ሰዎች ያስባሉ፣ መንፈስ ቅዱስ ከእኔ ጋር እንደሆነ እንዴት አውቃለሁ? እርግጠኛ መሆን የምችለው እንዴት ነው ይላሉ። መልሱ ብዙውን ጊዜ በሕይወት ውስጥ በሚበቅለው ፍሬ ውስጥ ይገኛል። ሰላም፣ ትዕግስት፣ ቸርነት፣ ጥሩነት፣ ታማኝነት፣ ገርነት፣ ራስን መግዛት። እነዚህ መንፈሱ በእናንተ ውስጥ እየሰራ መሆኑን የሚያሳዩ ምልክቶች ናቸው። እነዚህ ባህሪያት እያደጉ መሆናቸውን ልብ በል። ብቻህን እንደማትሄድ ማረጋገጫ ነው። እናም አሁን ልዩ ጊዜን ወይም የተለየ ተሞክሮ መጠበቅ አይጠበቅብህም። መንፈሱ ለመሙላት ዝግጁ ነው። ልብህን እርምጃዎችህን እንዲመራና ዛሬ ሕይወትህን እንዲያበረታታ ማድረግ አለብህ። ልብህን ከፍተህ መንፈስ ቅዱስ ሆይ ሙላኝ፣ ምራኝ፣ ተጠቀምብኝ ማለት። መንፈስ ቅዱስን እንደ ዕለታዊ የሁሌ ጓደኛ አድርጎ መኖር ሁሉንም ነገር ይለውጣል። አውሎ ንፋሶችን የሚያረጋጋ ሰላም፣ ውሳኔዎችን የሚመራ ጥበብና ለማሸነፍ የሚያስችል ኃይልን ያመጣል። የሕይወትን ተራ ጊዜያት የእግዚአብሔር ክብር የሚገለጥባቸው እድሎች ያደርጋል። የበለጠ ነገርን እየፈለግ ከነበረ ጥልቅ የሆነ ነገር መንፈስ ቅዱስን ወደ ዕለታዊ ሕይወት እንድትጋብዘው አበረታታሃለሁ። ለትላልቅ ጊዜያት ወይም ልዩ አጋጣሚዎች ብቻ ሳይሆን ለየቀኑም የአንተ አስተማሪ፣ አጽናኝ፣ ጥንካሬ እንዲሆን አድርግ። አንተም በጭራሽ ብቻህን እንዳልሆንክ እናም የማያልቅ መኖር፣ የማይጠፋ ጓደኛ፣ የማያልቅ ፍቅር ታገኛለህ። በፈተናዎችም ሆነ በድሎችም ጊዜ የሚደግፍህ መንፈስ ሲሞላብህ ጸሎቶችህ ኃይለኛ ይሆናሉ። ቃላቶችህ ሕይወትን ይሸከማሉ። ድርጊቶችህም የእግዚአብሔርን ፍቅርና ጥበብ ያንጸባርቃሉ። ይህን ኃይል ለመጀመሪያ ጊዜ ይህንን ኃይል በትክክል የተረዳሁትን አስታውሳለሁ። ተአምራትን ወይም ምልክቶችን ብቻ ሳይሆን መንፈሱ በየቀኑ ሕይወት ላይ የሚያመጣውን ጸጥተኛ ቋሚ ኃይል ከዚህ በፊት የማላውቀውን ነፃነት አግኝቻለሁ። በድንገት በጣም ጥልቅ ሆነ የተሰማኝ ቁስሎችን ይቅር ማለት ችያለሁ። ከተፈጥሮ በላይ መንገዶች ውስጥም መውደድ ችያለሁ። ይህ ኃይል ከሰው ጥረት ወይም ከሰው ኃይል የመጣ ሳይሆን ለመንፈስ ቅዱስ ሙሉ በሙሉ ራስህን በምትሰጥበት ጊዜ ነው። ከመንፈስ ቅዱስ ጋር የራቀ ወይም ግዴለሽ ግንኙነትን አትቀበል። ልብህን ሙሉ በሙሉ ክፈት፣ ጋብዘው።
ሕይወትህን ሁሉ እንዲሞላው በድፍረት እንድትኖር በጥልቀት እንድትወድና በታማኝነት እንድታገለግል ኃይልን ይስጥህ። መንፈስ ቅዱስ መገኘቱን የምታገኙት ብቻ ሳይሆን በየቀን የምትኖሩበት ኃይል እንደሆነ ታገኙታላችሁና ያ ኃይል ሁሉንም ነገር ይለውጣል።